በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች የእመቤታችን የቅድስተ ቅዱሳን የመስቀል ስር ያደራ ልጆች እንደምን እስከዚህ ሰዓት ቆያችሁ? አሜን። ለዚህ ለተቀደሰች ቀን ያሰባሰበን አምላክ ስሙ ከአጥናፍ እስከ አጥናፍ የተመሰገነና የከበረ ይሁን አሜን። እንግዲህ ዛሬ እንደምትመለከቱት የበዓል ድባብ ላይ ሆነን እንገኛለን። ይህ መቼም ለሁላችንም አዲስ ቀን ነው። በዛሬው ቀን እንግዲህ የግንቦት አንድ ወይም ደግሞ የእመቤታችን የቅድስት ድንግል ማርያም የልደት በዓልን ምክንያት በማድረግ እኛም በዚህ በስቱዲዮአችን እንዲዳማረብን ወደ እናንተ ልዩ ልዩ ፕሮግራሞችን ይዘን መጥተናል። እናንተም ከፕሮግራማችን ጋር አብራችሁ እንደምትቆዩ ባለሙሉ ተስፋ በመሆን ለፕሮግራሙ አዲስ የሆናችሁ ይሄን ሚዲያ መቀላቀል የምትፈልጉ እባካችሁ ሰብስክራይብ በማድረግ ይህን ሚዲያ ቤተሰብ እንድትሆኑ በአክብሮት ጠርተነውታል። እንዲሁም ይህ ፕሮግራም ለእህት ለወንድሞቻችን ተደራሽ እንዲሆን ሼር፣ ላይክ በማድረግ የተለመደ መንፈሳዊ ትብብራችሁን እንድታደርጉልን በአክብሮት እንጠይቃለን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ሐናና ኢያቄም ወለዱ ሰማይ፣ አዲሷም ሰማይ አስገኘች ፀሐይ። ምስራቀ ምስራቃት የአምላክ መገኛ፣ ከሊባኖስ ድንግል ነይ ወደኛ። ምስራቀ ምስራቃት የአምላክ መገኛ። ውድ እግዚአብሔር ቤተሰቦች እንግዲህ ተመልሰን መተናል። በዛሬው ቀን እንግዲህ እንዲህ ዳማረብን ለየት ያለ የዓመት በዓል ድባብ ያለው በዓል ላይ እንገኛለን። ይህ በዓል እንግዲህ ግንቦት አንድ የእመቤታችን የቅድስት ድንግል ማርያም የልደት በዓልን ምክንያት በማድረግ ነው ዛሬ እዚህ እንግዲህ እንዲህ የተገኘ ነው። ሁለት መንፈሳዊ ወጣቶችን እንግዲህ ወደ እናንተ ጋብዣለሁ። እነዚህ መንፈሳዊ ወጣቶች በሳምኬት ሚዲያ ላይ ወጣቱን ወደ መንፈሳዊ ሕይወት እንዲመጣ የማድረግ ዓላማ ይዘው ሰንቀው እያንቀሳቀሱ ያሉ ከነሱ ወጣቶች መካከል ቀደምት ተጠቃሽ አድርገኝ ለዛሬ እንግዳ ያደረኳቸው ዲያቆን መታደል መለሰና እንዲሁም ደግሞ ደራሲ ሀብታሙ አለማየሁ ይሰኛሉ። እንግዲህ ከነሱ ጋር አብራችሁ ብትቆዩልን በአክብሮት እንጋብዛለን። እንኳን ደህና መጣችሁ። እሺ እንግዲህ ጥያቄያችንን እንጀምራለን ማለት ነው። ግንቦት አንድ የእመቤታችን የቅድስት ድንግል ማርያም የልደት በዓሏ እንደሆነ ሁላችንም እናውቃለን። እስኪ ስለ በዓሉ ስላለው ነገር ተመልካቾች እንግዲህ በዚህ ላይ ግንዛቤ ያላቸው የሌላቸው ወጣቶች ሊኖሩ ስለሚችሉ ለምንድን ነው የሚከበረው? የአከባበሩ ስነስርዓትስ ምን ይመስላል? ያለው ድባብ እስኪ ምን ይመስላል? እሺ አመሰግናለሁ። በተወሰነ መልክ የዛሬዋን ዕለት ለመጥቀስ ለመግለጽ እሞክራለሁ። እንግዲህ እቺ ዕለት እውነት ለመናገር ትልቅ ዕለት ናት። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የልደት በዓል ቀጥሎ በታላቅ ድምቀት የምትከበር የልደት በዓል ናት። እንግዲህ እቺንም ዕለት የቄርጤሱ ቅዱስ እንድርያስ እንደተናገረው እቺ ዕለት ታላቅ ሕንፃ የታነጸባት ፍጡር የፈጣሪ ማደሪያ ለመሆን የተዘጋጀችባት ዕለት ናት ይላል። እውነት ነው። እንግዲህ ነቢዩ ኢሳይያስ ድንግል ትጸንሳለች ብሎ የተናገረላት፣ ቅዱስ ኤፍሬምን በውዳሴ ማርያሙ ላይ የመመኪያችን ዘውድ የንጽህናችን መሰረት ብሎ የሚገልጻት እመቤታችን ቅድስት ድንግል ማርያም ቅዱሳን ከሚሆኑ ከሐናና ከኢያቄም የተወለደችባት ዕለት ናት። አስቀድሞ አዳም ይጠብቀው የነበረ አስቀድሞ አዳም የተገባለት ቃል ኪዳን ነበርና ያቺ ቀን እስክትመጣ ድረስ ይጠብቅ ከነበራት ቀናቶች መካከል አንዷ ይቺኛው ዕለት ግንቦት አንድ የእመቤታችን የቅድስት ድንግል ማርያም የተወለደችባት ዕለት ናት ማለት ነው። ስለዚህ ግንቦት አንድን በልዩነት የምናከብረው በዓላችን ነው ማለት ነው። እንግዲህ በተወሰነ መልክም ስለ እመቤታችን ስለ ድንግል ማርያም ለመናገር ያክል የመወለዷ ነገር እንደ እንግዳ ደራሽ ወይም እንደ ውሃ ፈሳሽ የመጣ አይደለም። አስቀድሞ በነቢያት ትንቢት ይነገር ነበር። ኋላም ደግሞ በራእይ በምሳሌ እየተጠቀሰ ይነገር ነበረ። ከነዛ መካከል ለምሳሌ ያክል መዝሙረኛው ቅዱስ ዳዊት መሰረታቲያ ውስተ አድባር ቅዱሳን፣ መሰረቶቿ የተቀደሱ ተራሮች ናቸው እያለ እመቤታችን ቅድስት ድንግል ማርያም ከቅዱሳን ከሐናና ከኢያቄም እንደምትወለድ በትንቢት ይናገር ነበር። ይህም ብቻ አይደለም። ነቢዩ ኢሳይያስ ትወጽእ በትር እያለ ከእሴይ ስር በትር ትወጣለች ብሎ የመወለዷንም ነገር አስቀድሞ ይናገር ነበር። ስለዚህ እመቤታችን ቅድስት ድንግል ማርያም መወለዷ እንደዚሁ የመጣ
ድንገት የተከሰተ ነገር ሳይሆን በነቢያት ትንቢት እንደዚሁም ደግሞ ቅድመ አያቶቿ ቴትካና ጴጥርቃ የምንላቸው ቅድመ አያቶች በራእይ በህልም የታያቸው ሌሎች ቅዱሳን ሰዎች ደግሞ ከሷ በፊት የነበሩ ቅዱሳን ሰዎች ደግሞ በምሳሌ ይናገሩ ነበር ማለት ነው። ስለዚህ እመቤታችን የወለቷ ነገር ድንገት የመጣ አይደለም ማለት ነው። ሌላኛው ምናልባት እንግዲህ ቴትካና ጴጥርቃ የሚባሉ የእግዚአብሔር ባሪያዎች የእግዚአብሔር አገልጋዮች የነበሩ እነዚህ ሰዎች ልጅ አልነበራቸውም ነበር። እግዚአብሔርንም ልጅ እንዲሰጣቸው ልጅ እንዲያስገኝላቸው ልጅን መውለድ የሚፈልጉ ቅዱሳን ሰዎች ነበሩ። ታዲያ በዕለታት አንድ ቀን ለሁለቱ ህልም ይገለጥላቸዋል። ነጭ እንቦሳ ከቤታቸው ስትወጣ ያቺም እንቦሳ ደግሞ እንቦሳን እየወለደች ትሄድና ስድስተኛዋ እንቦሳ ግን ጨረቃን ስትወልድ ጨረቃ ደግሞ ፀሐይን ስትወልድ በህልም በራእይ ይታያቸዋል። የሚገርም የሚደንቅ ነገር ነው። እንግዲህ ነጭ ናት የታየችው እንቦሳ ትልቅ ምስጢር አለ። ስድስተኛዋ ደግሞ ጨረቃን ወልዳለች። ጨረቃዋ ደግሞ ፀሐይን ስትወልድ ታይታለች። እንግዲህ ይሄንንም ደግሞ ለህልም ፈቺ ሄደው በሚያሳዩበት ሰዓት ደግ ልጅ እንደሚወልዱ መልካም የሆነ ልጅ እንደሚወልዱ ነጭነቱ እሱን ነው የሚያመለክተው። ደግ ልጅ እንደሚወልዱ መልካም ልጅ እንደሚወልዱ ስድስተኛዋ ጨረቃን መውለዷ ደግሞ ያቺ ስድስተኛዋ ከፍጡራን በላይ የሆነች ልጅ እንደሚወልዱ ነገር ግን ለዛ ህልም ፈቺ የሚገርመው ነገር የፀሐይ ነገር አልተገለጠለትም ነበር። የፀሐይ ነገርስ እኔ አልተገለጠልኝም ጊዜ ይፍታው ብለው ሄዱ ማለት ነው። ከዛ በኋላ የእመቤታችን የዘር ሐረግ ጀመረ ማለት ነው። እንግዲህ ቴትካም ጴጥርቃም ወለዱ። የእሳቸውም ልጅ እየተወለደ መጥቶ ሐና ኢያቄም ጋር ደረሰ። የሚገርመው ነገር ግን እኔ እንግዲህ የእመቤታችን ቅድመ አያቶች አስቀድመው ራእይ አይተዋል። ሐናና ኢያቄምም በሚገርም ሁኔታ ልጅ አልነበራቸውም ነበር። እግዚአብሔር ልጅ እንዲሰጣቸው ይፈልጋሉ። መካን ነበሩና እንደው በእግዚአብሔር መንገድ እግዚአብሔር በሚፈቅደው መንገድ የሚኖሩ ሰዎች ናቸው፣ ግን ልጅ አልነበራቸውም። ከዛ በአንድ ወቅት ግን ሁለቱም ሱባኤ ይዘው እግዚአብሔርን ልጅ እንዲሰጣቸው ጠየቁ። ልጅ ከሰጣቸው ለራሱ መልሰው እንደሚሰጡትም ቃል ገቡና በዛን ሰዓት ሁለቱም በተመሳሳይ ሰዓት ህልምን ይመለከታሉ። የሚገርመው እንደውም ሐና ነጭ ርግብ መጣ በማይፀኔ ከሰማያት ሰጥቃ መጣ በማይፀኔ ስትወርድ አየሁ ትላለች። ኢያቄምም ደግሞ ከሰባቱ ሰማያት ነጭ ወፍ መጥቶ በራሴ ላይ ሲቀመጥ አየሁ። ይሄ ትልቅ ምስጢር አለ። በተወሰነ መልክ ለመመልከት ነጭ ርግብ መሆኗ የእመቤታችን ቅድስት ንጽሕት መሆኗን ሲያመለክት ነው። ሁለቱም ነጭ የሆኑ ርግቦችን መመልከታቸው ማለት ነው። ከሰባቱ ሰማያት ደግሞ ኢያቄም የተመለከተው ከሰባቱ ሰማያት መጥቶ ያለው ከሱ አብራ ከተገኘችው ከእመቤታችን ከቅድስት ድንግል ማርያም መድኃኒታችን ኢየሱስ ክርስቶስ ንጹሐ ባሕርይ የሆነው ክርስቶስ እንደሚገኝ ሲያመለክት ነው ማለት ነው። ስለዚህ ሁለቱም በተመሳሳይ መልክ ራእይ አዩ። በዛን ሰዓት እመቤታችን ቅድስት ድንግል ማርያም በኃጢአት ባልሆነ ሩካቤ ወይም ደግሞ አባ ሕርያቆስ በቅዳሴው እንደሚመለከት ሕግ በሆነ ሩካቤ ከሐናና ከኢያቄም በዛሬዋ ዕለት በግንቦት አንድ ቀን ነሐሴ 7 ተጸንሳ ግንቦት አንድ ቀን እመቤታችን ቅድስት ድንግል ማርያም ተወልዳለች ማለት ነው። ስለዚህ በትንሹ ይሄንን ይመስላል። እውነት እጹብ ድንቅ የሆነ ቀን፣ ትልቅ ቀን እንደው ክርስቲያኖችን ከጌታ ልደት ቀጥሎ በደንብ ሊያከብሩት፣ ምክንያቱም የመዳናችን መሰረት የእመቤታችን መወለድ ነው። እመቤታችን ቅድስት ድንግል ማርያም ስትወለድ መዳናችን ጀመረ። ልክ ለምሳሌ አንድ ገበሬ እርሻውን ሲያርስ ስራ ጀመረ አይደል? አርሶ አለስልሶ ከዛ ዘሩን ይዘራል፣ ከዛ ያድጋል፣ ይንከባከበዋል፣ ምን ይለዋል። የኛም የመዳን ሂደት እንደዛ ነው። እመቤታችን ተወለደች፣ አደገች፣ ቀጥሎ መልአኩ መጣ በሰራት፣ ከዛ በኋላ ክርስቶስ ተጸነሰ፣ ከዛ ክርስቶስ ተወለደ። በዛ ሂደቱ 33 ዓመት ያክል የመዳናችን ጉዞ በዛ ቀጥሏል። ለዛ ሂደት ግን መነሻው የእመቤታችን የቅድስት ድንግል ማርያም መወለዷ ነውና መነሻዋ ያቺ ናት። ከዛ ቀጥሎ ትልቁ የሆነው የክርስቶስ የመስቀል የሞቱ የመነሳቱ ምስጢር አየን ማለት ነው። ስለዚህ እቺ ቀን ታላቅ ዕለት ልክ ቅዱሱ እንደተናገረው ትልቅ ዕለት ከጌታ ልደት ቀጥሎ የምናከብራት ዕለት ናት ማለት ነው። በትንሹ ይሄን ይመስላል። አሁን ላይ ያለው ድባብ ምን ይመስላል? እንዴት ነው የሚከበረው? ያለውስ ድባብ በአጠቃላይ ምን እንደሚመስል ደግሞ መንፈሳዊ ወጣት ወንድማችን
ደራሲ ሀብታሙ አለማየሁ የሚሰጡን ትምህርት ደግሞ እንከታተል። እሺ እንግዲህ መልካም እንኳን ለእመቤታችን ለቅድስት ድንግል ማርያም የውልደት ቀን ለልደቷ በሰላም አደረሰን አደረሳችሁ። በረከቷ በሁላችንም ላይ ይደር እያልኩኝ እኔ ብዙ ነገር ለመናገር አልደፍርም። ምክንያቱም ወንድማችን ዲያቆን መታደል ሰፊ ነገር ሰፊ ማብራሪያ አስቀምጦልናል። ነገር ግን አሁን እንዴት መከበር አለበት የሚለውን እንደ ሐሳብ ጣል ለማድረግ ያህል ሁላችንም ይሄንን በዓል ስናከብር መጀመሪያ ለምን ይከበራል የሚለውን በቂ የሆነ ግንዛቤ ሲኖረን የበለጠ ሚስጥሩ ይገባናል። ይሄን ደግሞ ሚስጥሩን በደንብ አድርገው አስተምረውናል። ሌላው ደግሞ የመረዳዳት ባህላችንም በዚሁ ቢዳብር የተሻለና መልካም የሚሆን ይመስለኛል እና ሳምኬት ሚዲያም ይሄንን ነገር በመረዳት በዓሉን ስናከብር በተለያየ መልኩ ያጡት ወገኖቻችንን በመጎብኘት እንዲሁም ደግሞ የአከባበሩንም ደግሞ ዝቅ ብለን አባቶች እንዴት ያከብሩታል፣ ወጣቶችስ እንዴት ነው የሚያከብሩት የሚለውን በሳምኬት ሚዲያ ደግሞ የተለያዩ ፕሮግራሞች በቀጣይ በሰፊው ምንሰራበት ይሆናል። ነገር ግን ሁላችንም በዓሉን ስናከብር ስለምናከብረው በዓል ጥልቅ እውቀትና ጥልቅ የሆነ ማስተዋል ቢኖረን የተሻለ ነገር ይሆናል። ስለዚህ የእመቤታችን በረከት አሁንም በሁላችንም ላይ ይደር። ከማር የሚጣፍጥ ስሟ ማርያም ስንል ሁላችንም አንደበታችን ላይ ከማር የሚጣፍጥ ስሜት ነው የሚሰማን እና አሁንም የእሷ በረከት ከሁላችን ጋር ይሁን። በዓሉ የሰላም የፍቅር ይሁንልን እላለሁ። አመሰግናለሁ። የግንቦት ልደታ አከባበር ሁኔታ አብዛኛውን ጊዜ ውጪ ነው የሚከበረው። ንፍሮ ተቀቅሎ ነው የሚደረገው። ጎረቤታሞች ተሰብስበው ውጪ ነው የሚያደርጉት። ይሄ እንግዲህ መንፈሳዊ ትውፊት አለው። እንዲሁ ዝም ብሎ የመጣ አይደለም። የራሱ የሆነ ምክንያት አለው። ከአባቶች ጀምሮ በቅብብሎሽ የመጣ የበዓል አከባበር ስርዓት ነው። እሷን ነገር በተወሰነ መልክ ልበልና የዘንድሮውን የበዓል አከባበር ደግሞ እንመለከታለን። እንግዲህ እመቤታችን ቅድስት ድንግል ማርያም ልክ ሐና በጸነሰች ሰዓት የሚገርመው ነገር እመቤታችን በማኅፀን ጀምሮ ብዙ ተአምርን ታደርግ የነበረ እናት ነበረች። አይነ በርታለች፣ ሙት አስነስታለች። ገና በሐና ማኅፀን ባለችበት ሰዓት ማለት ነው። ታዲያ በዛን ጊዜ አይሁዳውያን በቅናት ተነሱባቸው። በዛን ሰዓት ሐናን ማሳደድ ጀመሩ። ለምን አይን በራ፣ ለምን ሙት ተነሳ በማለት ማለት ነው። እኔ እንዳንዴ ይገርመኛል። የእመቤታችን መከራዋ ገና ሐና ማኅፀን ጀምሮ ነው ማለት ነው የጀመረው እላለሁ። እሷም በቤተ መቅደስ በኖረችበትም ሰዓት የሚገርመው ነገር እንደዚሁ ቤተ መቅደሳችንን ታቆሽሻለች ብለው ከቤተ መቅደስ አባረዋታል፣ አውጥተዋታል። በዛ ተመሳሳይ መልኩ ሐናም እመቤታችንን በጸነሰች ሰዓት ለምን ሙት አስነሳች፣ ለምን ዕውር አበራሽ ተብላም ደግሞ ተሳዳ ነበር ማለት ነው። በዛን ነው እመቤታችን ቅድስት ድንግል ማርያም እንግዲህ ሊባኖስ ወደሚባል ተራራማ ሀገር አካባቢ ሐና ተሰደደች ማለት ነው። የውልደቷም ነገር ሊባኖስ በሚባል ተራራ ዛፍ ስር እንደሆነ የቤተክርስቲያናችን ታሪክ ይነግረናል። እንግዲህ ውጪ ነው እመቤታችን የተወለደችው። የበዓል አከባበራችንም ውጪ ነው የሚሆን። የሚገርመው ስደት ላይ ስለሆኑ የሚበሉት የሚጠጡትም ነገር ስለሌለ የሚበሉት ነገር ንፍሮና ጥራጥሬን ነገር ነበር ይመገቡ የነበሩት። ስለዚህ አባቶቻችን ምን አደረጉ? ግንቦት ልደታን ውጪ ይከበራል። ውጪ ሲከበርም ደግሞ ንፍሮ፣ ጥራጥሬ ነገሮች እየተዘጋጁ ያንን ተምሳሌት በማድረግ ይከበራል ማለት ነው። ይሄ ትውፊት መጥቶ ነው። አብዛኛውን ቤተ ክርስቲያናት ብንመለከት ውጪ ነው የሚከበረው። ንፍሮች ይዘጋጃሉ። ሰው በየቤቱ ንፍሮ ያዘጋጃል፣ ጥራጥሬዎችን ያደርጋል። ከዚህ አንጻር ነው። ነገር ግን እንግዲህ ያው በሚጣፍጥ ማር ላይ ሬትን መጣል የዲያብሎስ ልማዱ ነው። ስለዚህ ይህንን ነገር ደግሞ ለማጠልሸት ይፈልግ ስለነበረ ዲያብሎስ አንዳንዴ ሰው ላይ መርዝን ይረጫል። ይሄ ምንድነው? አንዳንዴ አድብራው ጋር ነው እየተባለ ቆሌውን መለመን ነው እየተባለ ዛፎችን ቅቤ መቀባት፣
ንፎ ዛፎች ስር መበተን፣ ቡና መርጨት እንዲህ አይነት ልማዶች ነበሩ። ምናልባት አሁን ላይ ትውልዱም እየነቃ ሰውም እያወቀ እየመጣ ያ ነገሮች እየቀሩ ይመስለኛል። ዞሮ ዞሮ እንዲህ አይነት ልማዶች ነበሩ በፊት። ግን ይሄ ፈጽሞ ስህተት ነው። አሁንም የሚያደርግ አካል ካለ ይሄ ፈጽሞ ስህተት ነው። ሌላ አምላክ እንደማምለክ ነው የሚቆጠረው። እመቤታችን ዛፍ ስር ተወልዳለች እና ዛፉን ቅቤ ቀባ የሚል አስተምሮ የለንም። ንፎን በትን የሚል አስተምሮ የለም። ቡና ርጭም የሚል አስተምሮ የለም። ግን ትውፊቱ እመቤታችን ውጪ ስለተወለደች ውጪ ይከበራል። ንፎና ጥራጥሬ ትመገብ ስለነበረ ያንን ለማሰብ ንፎና ጥራጥሬ ይዘጋጃል። ከዛ የዘለለ ግን የሚደረጉ ነገሮች ሁሉ ባዕድ አምልኮች ናቸውና ሊቆሙ ይገባቸዋል። ምናልባት አሁን እየቆሙ ይመስለኛል። ካለም ግን መቆም መቻል አለበት ማለት ነው። ስለዚህ ከዚህም አንፃር ነው እንደው እንደ አጠቃላይ ግን አሁን ላይ ምናልባት የግንቦት ልደታ እየቀዘቀዘ ያለ ይመስለኛል። እውነት ለመናገር አንድ ክርስቲያን ቺን በዓል በደንብ ሊያስባት ይገባል። ምናልባት ነብዩ ኢሳይያስ ይናገራል፣ ዘርን ባያስቀርልን ኖሮ እንደ ገሞራ በመሰለን ይላል። እንግዲህ ጎሞራንና ሰዶምና ጎሞራን ተመልክተናል፣ በእሳት እንዴት እንደጠፉ። እነዛ ሰዎች ከኖህ በስተቀር ምንም ያልተገኘበት ወይም ከሎጥ በስተቀር ምንም ያልተገኘበት ደህና ሰው ለእግዚአብሔር የሚመች ሰው ያልተገኘበት ዕለት ነበር ያኔ። በዛ ምክንያት ሰዶምና ገሞራ ጠፍተዋል። ስለዚህ አሁንም በተመሳሳይ መልኩ እመቤታችን ቅድስት ድንግል ማርያም ዘር ሆና ጌታን ለመውለድ በቅታ ባትገኝ ኖሮ ምናልባት እንደ ሰዶምና እንደ ገሞራ በሆነን ነበርና ስለዚህ እሷ የተገኘችበትን ዕለት በደንብ ልናስበው ልናከብረው ይገባናል። ቅድም ወንድማችንም እንደተናገረው በመተሳሰብ በመከባበር በመዋደድ አንድ በመሆን የታረዘውን የተጠማውን በማሰብ ልናከብረው ይገባናል ማለት ነው። ስለዚህ በደንብ ሊከበር የሚገባው በዓል በደንብ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ልደት ቀጥሎ እዚህ ምድር ላይ ትልቋ የልደት ቀን ከጌታ ቀጥሎ የእመቤታችን የልደት ቀን። እንግዲህ የሰው ልጅ የራሱን ልደት ምን ያክል እንደሚያከብረው እናውቃለን። በዛው ልክ የእመቤታችንንም ነገር ደግሞ እያሰብን ልናከብረው ይገባል እላለሁ። አመሰግናለሁ። እሺ እንግዲህ ውድ ተመልካቾቻችን እንግዲህ በግንቦት ልደታ ወይም በእመቤታችን ቅድስት ድንግል ማርያም ልደት ዙሪያ ሰፊ የሆነ ትምህርት እንዳገኛችሁበት ተስፋ እናደርጋለን። በድጋሚ እንኳን ለእመቤታችን ለቅድስት ድንግል ማርያም የልደት በዓል በሰላም አደረሳችሁ። መልካም በዓል ይሁንላችሁ። በዓሉ የሰላም የጤና እንዲሆንልን እየተመኘን እንግዲህ ወንድሞቻችን ረጅም የአገልግሎት እድሜና ጤና ይስጣቸው እየተመኘን ለክብሯ መገለጫ እንግዲህ እኛም ዛሬ በዚህ በስቱዲዮአችን ውስጥ በዓሉን ቀለል ባለ መልኩ ለማክበር ሞክረናል። ስለዚህ እንግዲህ ይህን በዓል ከሻይ ቡና ጀምሮ እስከ ዳቦ ስነስርዓቱ ስፖንሰር ያደረገን ወይም ድጋፍ ያደረገልን ወንድማችን ኃይለ ሚካኤልን ረጅም እድሜና ጤና ይስጥልን እያልን የዳቦ ቆረሳ ስነ ስርዓቱን እንድታደርጉልን በአክብሮት እንጠይቃለን። ዮም ፍስሐ ኮነ በእንተ ልደታ ለማርያም። እሺ እንግዲህ ፕሮግራማችን እንዲህ እያልን ወደ ማጠቃለሉ ደርሰናል። ከዛ በፊት አንድ ግጥም ወደ እናንተ ላድርስ። ስምንተኛዋ ሰማይ ምጥቀትሽን ልቀትሽን ጽንፍ እንደሌለው አድማስ ጽንፍ የለውም። ጥበብ እንደ ንስር ንጥቂያ ብርቱ ሆኖም እስከ ሰማይ ህዳግ ቢደርስ ያንቺን ስንክሳር ገልጦ አይዘልቀውም። ከምድር አይደለሽም እንዳልል ከምድር ነሽ፣ ከደምሽ ዘርፍ ላይ ያዳም ዘር ነሽ ተብሎ የተነቀሰብሽ ሰማይም አይደለሽ እንዳልል እንደ ሰማይ ነሽ። በማፀንሽ እልፍኝ እሳት የተሸከምሽ በኪሩብ ዘባን ፍጹም የተለየሽ እንደ ሰማይ እንደ ምድር መሆን ምን ጥበብ ምን ሚስጥር። ከሰውነት ፊደል ንባብ ከአዳም የዘር ወሰን አላወጣሽ አላሰደደሽ ከስጋ ዳስ ወይ አላረቀቀሽ አላፋጠነሽ እንደ ነፋስ እንደ ሰማያት ረቂቃን እንደ ሰማያት ነፍስ። ምን ትንግርት ነው ህልውናሽ ምን ጥበብ ከስጋ ሐሳብ ልቀት በላይ በሰማያት ምናብ ከምድር መዳፍ የሰፋ ከተፈጥሮ ኪዳን በላይ የጠለቀ ከጠቢባን ልብ የረቀቀ እንደምን ነው የዳርሽ ዳሩ ጥግሽን ለናፈቀ። ወስብሐት ለእግዚአብሔር።